ወደዚህ ሀገር እንድመጣ የመጀመሪያው ኪ ፋክተር የምንለው አንደኛ ሰላሙ ነው፣ ሁለተኛ የህግ የበላይነት ነው፣ በሶስተኛ ደረጃ ለሀገራችን ቅርብ የሆነ አመቺ የቢዝነስ ሀብ ዩናይትድ አረብ ኤሚሬትስ ሆኖ አግኝቼዋለሁ ማለት ነው። ሰላም እንዴት ናችሁ? ጌዲዮን ነኝ ከኤንድ አጌን አድቫይዘሪ። ዛሬ በዚህ በኤንድ አጌን አድቫይዘሪ ዩቲዩብ ቻናል ብቻዬን አይደለም የመጣሁት፣ ዮናስን ይዤ ነው የመጣሁት። ዮናስ ማን ነው የሚለውን ምናልባት እናንተም ልታውቁ ትችላላችሁ፣ ምክንያቱም የተለያዩ የሶሻል ሚዲያ ፕሬዘንሶች ስላሉት እና ዱባይ ላይ ደግሞ እስከ 3 የሚሆኑ ዩቲዩቦች ላይ ኢንተርቪው ተደርጎ በተለይ በመላው ዩናይትድ አረብ ኤሚሬትስ እና በዱባይ ላይ ኢንቨስት ለሚያደርጉ ኢትዮጵያውያን እጅግ ወሳኝ ምክሮችን በመስጠት ይታወቃል። እስቲ ዮናስ ራሱን ያስተዋውቃል። ሰላም ዮናስ። ሰላም ጌዲዮን፣ እንዴት ነህ? ቴንክ ዩ ፎር ሃቪንግ ሚ። እንግዲህ ስሜ ዮናስ ተፈራ ይባላል። ቅድምም ለማስተዋወቅ እንደተሞከረው እንግዲህ ጌዲዮን አመሰግናለሁ ፎር ዘ ጉድ ወርድስ። ዮናስ ማን ነው የሚለው እንግዲህ ዮናስ ተፈራ አሁን በዱባይ ወይም ደግሞ እንግዲህ ዩኤኢ ላይ ነው የምኖረው ላለፉት 4 አሁን ወደ 5ኛ ዓመት እየሄድኩ ነው ያለሁት። እንግዲህ ጌዲ እንዳለው አንዳንድ ሶሻል ሚዲያ ፕላትፎርሞች ስፔሻሊ ቲክቶክ ላይ ማይ ዱባይ ዲያሪ ፎር በሚል የቲክቶክ አካውንት ነኝ። አንዳንድ እንግዲህ ከምናውቃቸው ካሳለፍናቸው ኤክስፒሪየንሶች እዚህ ሀገር ለሚመጡ ኢንቨስተሮች እንዲሁም ደግሞ የቢዝነስ ሰዎች የምንችለውን ያህል አድቫይዝ እና እንዲሁም ደግሞ በቢዝነስ ሪጋርድ ምን ላይ ፎከስ ማድረግ አለባቸው፣ እንዴት አዲስ ቢዝነሳቸውን ሴት ማድረግ ይችላሉ፣ የሌጋል ጀስቲፊኬሽኑ ወይም ደግሞ ሌጋል ስትራክቸሩ ምን ይመስላል የሚለውን ዲስከስ ለማድረግ እና እንግዲህ አንዳንድ አስተያየቶች ለመስጠት እሞክራለሁ። ቢሳይድ ዛት እንግዲህ ዛሬ ኤንድ አጌን አድቫይዘሪ እዚህ አክብሮ ጋብዞኝ ማነህ የሚለው ጥያቄ እንግዲህ ያው በአጭሩ ዮናስ ተፈራ እባላለሁ። እዚህ ሀገር ላይ የተለያየ የሬንተል ቢዝነስ የኤርቢኤንቢ እንዲሁም ቫኬሽን ሆም ሬንተልስ ላይ ተሰማርቼ እገኛለሁ። አሁን ደግሞ እንግዲህ በቅርቡ በሁለተኛ ካምፓኒያችንን ከኤንድ አጌን አድቫይዘሪ ጋር በመተባበር እነሱ ሴት አድርገውልኝ የሪል ስቴት ኮንሰልተንሲ፣ የሰርቪስ ብሮከሬጅ እንዲሁም ደግሞ የሪል ስቴት ኤግዚቢሽን የማዘጋጀት ላይሰንስ 1 ወር አካባቢ ወስደን በዚህኛው ደግሞ ሴክተር ለመንቀሳቀስ እየሞከር ነው ማለት ነው እና በአጭሩ እንግዲህ ዮናስ ይህንን ይመስላል። ዮኒ በጣም አመሰግናለሁ። እንግዲህ አንተም እንደገለጽከው በእኛ እገዛ ከአቋቋምከው ከአዲሱ ካምፓኒ አንጻር አንዳንድ ጥያቄዎች ልጠይቅህ እችላለሁ። ከዛ ደግሞ ቀድሞም ያው ከ4 ዓመት በላይ ዩናይትድ አረብ ኤሚሬትስ ላይ ዱባይን ማዕከል አድርገህ ቆይተሃል። በእነዚህ ጊዜዎችህ ከአንተ እኛም ብዙ የቀሰምናቸው ነገሮች አሉ። ያው በሶሻል ሚዲያም ብዙ ጠቃሚ ነገሮች አይ ዶንት ኖ ዋይ ያው ሶሻል ሚዲያ ጠቃሚ ነገሮች ቫይራል ለምን እንደማይሆኑ ባላቅም የሚጣል ነገር የሌላቸው ምክር አዘል ቪዲዮዎች እንደምትሰራ ቃለሁ። በዚህ አጋጣሚ ተመልካቾቻችን ማይ ዱባይ ዲያሪ ብላችሁ ቲክቶክ ፔጁን ፎሎ ብታደርጉት ሪኮመንድ አደርጋችኋለሁ። በተለይ በዩናይትድ አረብ ኤሚሬትስ የምትኖሩ እንዲሁም አጠቃላይ ወደ ዩናይትድ አረብ ኤሚሬትስ በስራ መምጣት እና በስራም ይሁን በኢንቨስትመንት መሰማራት የምትፈልጉ ጠቃሚ ነገሮችን ታገኙበታላችሁ። እስቲ ስለ ዱባይ አመጣጥህ የተወሰነ ብትነግረን። ኢንቨስት ለማድረግ ነበር የመጣኸው ወይስ ለምን አይነት ስራ ነበር የመጣኸው? ዱባይንስ ለምን መረጥካት? ወይም ደግሞ አጠቃላይ አይኖችህ ወደ ዩናይትድ አረብ ኤሚሬትስ ለምን አተኮሩ? እሺ እንግዲህ ይህን ጥያቄ ጠቅላላ አድርጌ ለመለስ ወደዚህ ሀገር ከመምጣቴ በፊት እኔ ናይሮቢ ላይ ኖር ነበረ። ከ1 ዓመት ከ6 ወር በላይ በናይሮቢ ኖር ነበር። እዛ ስራዎች ሰራ ነበር። ከዛም ለ10 ወራት ያህል ኢትዮጵያ ነበርኩ። አንዳንድ ስራዎች ለመስራት እዛ የነበሩት ሁኔታዎች ጥሩ ወይም ኮንዲሲቭ ስላልነበሩ የትኛው ነው ቅርብ የሆነ አማራጭ ስራ ልንሰራ የምንችልበት እንዲሁም ደግሞ ፊዚካል ሴፍቲም እንዲሁም ለገንዘባችንም ዋስትና የሚሆን ቦታ ብለን ስናማትር በቅርብ ያገኘነው ሀገር እንግዲህ ዩናይትድ አረብ ኤሚሬትስ ነው። ኮዝ እንግዲህ ኢትዮጵያን ከከበቡት ሀገሮች ሱዳን ላይ ቢዝነስ ለመስራት ኮንዲሲቭ አይደለም። ጅቡቲ የምናውቀው ነው፣ ሶማሊያም፣ ኤሪትሪያ እንዲሁም ኬንያ ነው። ኬንያን ኦልሬዲ ያውቀዋለሁ። በቅርብ ያለ ህጎቹ ጥሩ የሆኑ ገንዘባችንን ቢዝነሳችንን ሊጠብቅ የሚችል አገር እንዲሁም ደግሞ ላላ ያለ የኑሮ ስታይልን የሚፈቅደው ሀገር ከዩናይትድ አረብ ኤሚሬትስ ነው።
ስለዚህ የዌስቱንም እንዲሁም ደግሞ ኢስላሚክ ሎውን ተንተርሶ በጣም ስርዓት ያለበት የህግ የበላይነትም ያለበት ሀገር እና ምቹም የሆነ ሀገር ስለሆነ ዩናይትድ አረብ ኤሚሬትስ እንግዲህ መጥቻለሁ። እዚህ መጥቼ እንግዲህ ያለነው የፕሮፐርቲ ሬንታል ቢዝነስ ውስጥ ነው። ሰው እንግዲህ ላለፉት 4 አመታት አሁን ወደ 5ኛ አመት እየሄደ ነው። የፕሮፐርቲ ሬንታል እና ማኔጅመንት ቢዝነስ ውስጥ እንዲሁም ሪል ስቴት ሪሌትድ የሆኑ የኮንሰልተንሲ የሰርቪስ ብሮከሬጅ እንዲሁም ደግሞ የሪል ስቴት ኤግዚቢሽኖች የማዘጋጀት ቢዝነሶች ውስጥ እየተሳተፍኩ እገኛለሁ ማለት ነው። ወደዚህ ሀገር እንድመጣ የመጀመሪያው ኪ ፋክተር የምንለው አንደኛ ሰላሙ ነው፣ ሁለተኛ የህግ የበላይነት ነው፣ በሶስተኛ ደረጃ ለሀገራችን ቅርብ የሆነ አመቺ የቢዝነስ ሀብ ዩናይትድ አረብ ኤሚሬትስ ሆኖ አግኝቼዋለሁ ማለት ነው። ከዚህ ጋር እያይዤ አንድ ነገር ላንሳለህ፣ ያው ለጨዋታም እንዲሆነን ሰሞኑን ያው የዓለም ዋንጫ እየተካሄደ ያለበት ወቅት ነው እና ምናልባት ሰምተህ ከሆነ አላውቅም፣ የእንግሊዝ ብሔራዊ ቡድን ትላንትና ነገ ሮብ የእግር ኳስ ጨዋታ አለው እና ትላንትና ልምምድ ማካሄድ ሲጠበቅበት ማካሄድ አልቻለም ነበር አሉ። ወደ አሜሪካን ሀገር ትራቭል ካደረገ በኋላ ለምንድን ነው የብሔራዊ ቡድኑ ትጥቆች አሜሪካ ከገቡ በኋላ ዘረፋ ተፈጽሞባቸው እና ለአፍታ ዩናይትድ አረብ ኤሚሬትስን አስቢያት ነበር እና እንዲህ አይነት ነገሮች ሀፕን አድርገዋል ሲባል ሰምተህ ታውቃለህ? ወይም ደግሞ በአንተ እይታ ኢቭን ከነዚህ አይነት ሴፍቲዎች እና ሴኪሪቲዎች አንጻር ዩናይትድ አረብ ኤሚሬትስን እንዴት ታያታለህ? በድሮ እይታችን ስለ ዓለም ብዙ በማናቅ ሰዓት የዌስተርን ወርልድ በጣም ሴፍ ሴኪዩር እና የህግ የበላይነት ያለበት መስሎ ይሰማን ነበርና ወደዚህ አገር ከመጣ በኋላ ስለ ህግ የበላይነት፣ ሰላም እንዲሁም ደግሞ ሴፍቲ ኤንድ ሴኩሪቲ ያለ እይታ ኮምፕሊትሊ ይቀየራል እና እዚህ ሀገር አሁን እንግዲህ 5ኛ ዓመት ለጀመረ ሰው ይሄ ነገር ማለት ቀልድም ሊመስልህ ይችላል። ለምን እዚህ ሀገር ሞል ላይ ላፕቶፕ እና ሞባይልህን ትተህ ለ1 ሰዓት ወይም ለ2 ሰዓት ወይ ለ3 ሰዓትም ትተህ ብትመለስ እንኳን የሚነካው የሌለበት ሀገር ነው። ሌተሎን የአንድን አገር የብሔራዊ ቡድን ትጥቅ እስከ መዘረፍ ሊደርስ ማለት ነው እና ይሄ ሀገር ያው ኤክሰፕሽናል በሆነ መንገድ በዓለም ላይ እጅግ በጣም ሴፍ እና ሴኪዩር የሆነ ሀገር ነው። ስለዚህ እዚህ ስትኖር ሜይ ቢ ፎር ግራንትድ ልቆጥሮ ትችላለህ፣ ግን ካሉን በጣም ትልቅ ፕሪቪሌጆች አንዱ የዚህ ሀገር የማይናወጥ ሴፍቲ እና ሴኪሪቲ ነው እና እዚህ ሀገር በመኖር ብቻ በገንዘብ ሊተመን የማይችል የሴንስ ኦፍ ሴፍቲ ኤንድ ሴኩሪቲ ያለና ይሄ ነገር ኢን ዘ ብሮድ ፐርስፔክቲቭ ወይም ማስፍተን ካየ ነው። ለምሳሌ as a business owner ወደዚህ ሀገር ይሄ ሴፍቲ ምንም አይነት ነገር ንብረት ላይ እንደማይደርስ እንዲሰማ ያደርጋል። ቤተሰብህ ሙቭ ብታረግ ሴቶች ልጆች ላይ፣ ወንዶች ልጆች ላይ፣ ባለቤት ላይ ምንም ነገር ሊከሰትብህ እንደማይችል ታውቃለህ። በማንኛውም በደል፣ ግጭት ወይም ከሰው ጋር ባለ የግል ጸብ ፊዚካል ቫዮለንስ እንደማይመጣብህ ታውቃለህ። የህግ የበላይነት የተረጋገጠበት ሀገር ሲባል ይሄ ሀገር ሜይ ቢ ከ100% ብናየው 110% ልንሰጠው የምንችል ሀገር ነው እና አሁን ያንተ የጠራኸው የእንግሊዝ ብሔራዊ ቡድን ያጋጠመው ኢንሲደንት በዚህ ሀገር አይን ወይም በዚህ ሀገር የሴፍቲ መነጽር ብታየው እጅግ በጣም ኢምፖሲብል ነው ማለት ነው። እንግዲህ ያው እንደ ኤንድ አጌን አድቫይዘሪ ሜምበር ከዚህ ጋር የይዤ በእርግጥ ልጠይቅህ የፈለግኩት ጥያቄ ስላለ ነው እዚህ ጨዋታ ላይ ትንሽ እንድናንሸራሽር የፈለግኩት። ብዙዎች ከኢትዮጵያ ወይም ከኤርትራ ወደ ዩናይትድ አረብ ኤሚሬትስ መጥተው ካምፓኒ ስታብሊሽ ማድረግ ሲፈልጉ ወይም ደግሞ ቢዝነሳቸውን ኤክስፓንድ ማድረግ ሲፈልጉ ወይም እዚህ አዲስ ቢዝነስ ማቋቋም ሲፈልጉ ኮንሲደር የሚያደርጉት ሜጀር ነገር ይሄ ሴፍቲ እና ሴኪሪቲው ነው እና ይህንን ብቻ ግን ኮንሲደር አድርገው ይመጡና ባልተጠና ቢዝነስ ውስጥ በመግባት ወይም ደግሞ ትክክለኛ ያልሆነ ቦታ ላይ ካምፓኒያቸውን ስታብሊሽ በማድረግ ላላስፈላጊ ወጪ እና እንግልት ሲዳረጉ ብዙ ጊዜ እናያለን። ስለዚህ ለነዚህ ሰዎች በተለይ ሪሰንትሊ በገፍ እየመጡ ላሉ ሰዎች ምን የምትመክረው ነገር አለ? ሰው ካምፓኒ ማቋቋም ሲፈልግ ለኤሚሬትስ አይዲ እና ለነዋሪነት ብቻ ነው ማቋቋም ያለበት? ሌሎች ምን ኪሳራዎችን አቮይድ ላረግ እችላለሁ ብሎ ማሰብ አለበት የሚለውን እስቲ ሀሳብ እንድትሰጠን ነው። እንግዲህ የመጀመሪያው ነገር አሁን ላይ እንደ ምስራቅ አፍሪካ ያው የጠቀስናቸው ሀገራት በዛ ሪጅን ውስጥ ስለሚገኙ ጂኦፖለቲካል ኢንቫይሮንመንቱ ጥሩ ያልሆነና አንስቴብል እንደሆነ ይታወቃል።
ይህንንም ተንተርሶ እንግዲህ በጣም ብዙ ኦርዲነሪ ፒፕል ዛት ሚንስ ተራውም ሰው ወደ ስደት እየወጣ ነው። ከዛም በላይ ደግሞ በዛ ሀገር ላይ ገንዘባችን ኖሯቸው ግን ስራ መስራት ያልቻሉ ሰዎች ወደዚህ ሀገር ስፔሻሊ ከሚድል ኢስት እንግዲህ ሚድል ኢስት ብዙ ወይም ደግሞ ይሄ ሪጅን ወደ 6-7 ሀገራት ቢኖሩትም ስፔሲፊካሊ ወደ ዩናይትድ አረብ ኤሚሬትስ እየመጡ ያሉ በጣም ብዙ ሰዎች አሉ ከሀገራችን። ሰው እንግዲህ እነዚህ ሰዎች ሊያውቁ የሚገቡት ነገር ከአገር መውጣትና መምጣቱ ብቻ ጎል ሊሆን አይችልም። ቢኮዝ ያው አንድ ሀገር ላይ ሄደህ ስትኖር ገንዘብን ቢኖርህ የራሱ የሆኑ ወጪዎች አሉ። እነዛ ወጪዎች በሂደት ኮምፓውንድ ያደርጋሉ፣ ሊከብዱም ይችላሉ። ወደዚህ ሀገር መጥቶ ቢዝነስ ሊሰሩ ያሰቡ ሰዎች እንግዲህ ለእኔ እንደ አድቫይዝ የምሰጠው የመጀመሪያው ነገር ምን አይነት ቢዝነስ ልሰራ አስቤያለሁ የሚለውን ከራስ ጋር ተማክሮ መምጣት ነው። ሁለተኛው ያንን ቢዝነስ ለመጀመር ኢኒሺያል ካፒታሉ ምን ያህል ነው፣ ሴትአፕ ኮስቶቹ ምን ያህል ናቸው የሚለውን ፋይናንሺያሊ ሬዲ ሆኖ መምጣቱ ተገቢ ነው። በሶስተኛ ደረጃ በምን አይነት ካምፓኒ በኩል ቢዝነሴን ሴት አደርጋለሁ የሚለው እጅግ በጣም ወሳኝ ነው። ለምን ብዙ ማርኬቱ ላይ ያሉ ካምፓኒዎች ጀስት ካምፓኒውን በማቋቋም የሚያገኙትን ገንዘብ ብቻ በማሰብ ማንኛውንም ድርጅት ለምሳሌ የፈርኒቸር ስራ ብቻ ሊሰራ ያለመጣ ሰውዬ ጀነራል ትሬዲንግ ላይሰንስ አውጥቶ የሚሰጡ አሉ። ወይም ደግሞ ኢምፖርትና ኤክስፖርት ለሚሰራ ሰውዬ የአንድ ክሊኒንግ ካምፓኒ ንግድ ፍቃድ አውጥተህ ብትሰጠው ምንም ጥቅም የለውም። የመጀመሪያው ነገር ከማን ጋር ነው ቢዝነሱን ሴት የማደርገው። ሌላው ደግሞ ያ ካምፓኒም ሆነ በሌላ ካምፓኒ በኩል ምን አይነት ፊዚቢሊቲ ስተዲስ ተደርጓል፣ ቢዝነሱን እንዴት ረን አደርገዋለሁ። ለምሳሌ ኢትዮጵያ ሬስቶራንት የነበረው ሰው ቀጥታ መጥቶ እዚህ ሬስቶራንት መስራት ላይችል ይችላል። ለዚህ በዩናይትድ አረብ ኤሚሬትስ የሬስቶራንት ቢዝነስ እኔ ልሰራ ባሰብኩበት ኤሚሬት ምን ይመስላል የሚለውን ሊማከረው ከሚችል ካምፓኒ ጋር ወይም ፕሮፌሽናልስ ጋር ወደ ቢዝነስ ኢንቫይሮንመንቱ ቢገባ እመክራለሁ ማለት ነው። ለምን ገንዘብ ብቻ ሰብሮ የማይገባቸው ሃርድልስ አሉ። ገንዘብ ብቻ ስላለ ቢዝነሱ ረን ሊያደርግ አይችልም። ቤት ሊከራይ ይችላል፣ ገንዘብ ትሬድ ላይሰንስ ሊያወጣ ይችላል፣ ሰራተኛ ሊቀጥር ይችላል። ግን ፕሮፊታብል ሆኖ ያ ቢዝነስ ረን ያደርጋል ማለት አይደለም። እዚህ የመጀመሪያው ቴክኒካል ስተዲ፣ ቢዝነስ ሴትአፕ ስተዲ እንዲሁም ደግሞ የፋይናንሺያል ህጉ ምን ይመስላል፣ የታክስ ህጉ ምን ይመስላል፣ የአገሪቱ ህግ ምን ይመስላል አሰ ኮመርሻል ወይም ደግሞ እንደ ንግድ ተቋም እንዲሁም ደግሞ አሰ ኦርዲናሪ ማን እንደ ግለሰብ ምን ይመስላል የሚለውን ሊያግዘው የሚችል ቢዝነስ ሴትአፕ ካምፓኒ። ቢኮዝ ኢንዲቪዥዋሊ እነዚህን ነገሮች ማድረግ ለአዲስ ሰው ቀላል አይደለም። አዲስ ሀገር ላይ ሄዶ ከዛ የቀደመ እዚህ ሀገር ላይ ቢዝነስ ሴት አድርጎ የሚያውቅ ቢዝነስ ሴትአፕ ኢንቫይሮንመንቱ ምን ይመስላል የሚለውን ጄኒዩን የሆነ ኦፒኒየን ሊሰጥ የሚችል ካምፓኒ ጋር መስራት፣ አዳዲስ ህጎችንም እየተከታተለ ሊይዝ የሚችል ሂድን ኮስት ያሉትን ሊኖሩ የሚችሉ ሂድን ኮስቶችን በሙሉ ገልጦ ሊያሳይ የሚችል አድቫይዘሪ ፊርም ያስፈልጋል። እንዲሁም ጄኒዩን የሆነ ለምን በጣም ብዙ አድቫይዘሪ ፊርሞች አሉ። ከነዚህ መሀል በዚህ መንገድ ጄኒዩንሊ ይህንን ካምፓኒ ሴት አድርጎ ፍሎሪሽ ሲያደርግ ወይም ሲያብብ ማየት የሚፈልግ ካምፓኒ ጋር መስራቱ በጣም በጣም ወሳኝ ነው ማለት ነው። ለምን በጣም ብዙ ሰዎች ከፍተኛ ገንዘብ ይዘው መጥተው ገንዘባቸውን በአጭር ጊዜ ውስጥ ለቤት ኪራይ፣ ለአይዲ፣ ለተለያየ ነገሮች አውጥተው ሲጨርሱ እያየን ነው። እና በቢዝነሱ ዙሪያ ኮንሰልት የሚያደርጋቸው ጥሩ አድቫይዘሪ ፊርም ወይም ደግሞ ሴትአፕ ካምፓኒ ክሪቲካል ነው ማለት ነው። ከዚህ ጋር እንግዲህ አያይዤ ስለ ኤንድ አጌን አድቫይዘሪ ላነሳለህ ነው። አንተ ረዘም ያለ ጊዜ በዩናይትድ አረብ ኤሚሬትስ በቢዝነሱ ዓለም ቆይተሃል። ነገር ግን አሁን ሰሞኑን ሪሰንትሊ አዲስ ካምፓኒ ስታብሊሽ አድርገሃል። ያንንም ካምፓኒ ስታብሊሽ ስታደርግ ለእኛ ኃላፊነቱን ሰጥተህን ነበረ። እናንተ ለምን ማኔጅ አታደርጉልንም ብለናል። እኛም በእኛ በኩል በሚገባ ወይም ደግሞ ሰክሰስፉሊ ኃላፊነታችንን ተወጥተናል ብዬ አስባለሁ። ይሄ ሁሉ እውቀት እያለህ አንተ እንዴት ይህንን ኃላፊነት ለእኛ ልትሰጠን ወሰንክ? ከኛ ከኤንድ አጌን አድቫይዘሪዎች አጠቃላይ ከቲሙ ምን አይነት ኳሊቲ ብታይ ነው የጠበቅከውንስ ነገር አግኝተሃል የሚለውን ልጠይቅህ እፈልጋለሁ። እንግዲህ በቅርቡ አንድ የሪል ስቴት ኮንሰልተንሲ ፊርም ከዚሁ ከእናንተ ድርጅት ኤንድ አጌን አድቫይዘሪ ጋር አቋቁመናል እና ይህኛው ሁለተኛ ካምፓኒ ሴት ስናደረግ ከመጀመሪያው ካምፓኒ ሴት ሲደረግ የነበሩትን ፕሮብለሞች አይቼ በሁለተኛው ግን እነዚህ ነገሮች እንዴት መቀረፍ ይችላሉ የሚለውን ሌሰን ወስጃለሁ። እንግዲህ ማርኬቱ ላይ እጅግ በጣም ብዙ ቢዝነስ ሴትአፕ ካምፓኒዎች አሉ። እኛ እዚህ ጋር እንግዲህ ለአድማጩ እንትን የምንለው የራሳችን የሆነ ፐርሰናል ትውውቅ አለን። ግን ፐርሰናል ትውውቁና የቢዝነስ እንትኑ የተለያየ ቢሆንም ይህንን ነገር
ኤንድ አጌን አድቫይዘሪ ሴት ሊያደርገው ይችላል በቀላሉ ወይም ደግሞ እነሱ ይህንን ነገር የተሻለ ያውቃሉ የሚለው ኮንክሉዥን ላይ እንዴት ደረስክ ብለህ ብትጠይቀኝ አንደኛ ያለውን ኮሚትመንት እና ዴዲኬሽን አማንግ ዘ ስታፍስ አይቻለሁ ፐርሰናሊ። አሁን ይህንን እንግዲህ ጄኒዩን ኦፒኒየን ነው እዚህ ጋር የምሰጠው ነው። ከማኔጅመንት ጀምሮ እስከታች እንግዲህ በድርጅት ውስጥ ያሉ የተለያየ ሰዎች ለስራው ያላቸውን ኮሚትመንት፣ እውቀት እንዲሁም ደግሞ ስራው እንዲሰራ ያላቸውን ዴዲኬሽን አይቻለሁ። እያንዳንዱን ነገር ራስህ ለማድረግ እጅግ በጣም ጊዜም ጉልበትም የሚፈጅ ነገር ነው። ሰም ፓርት ኦፍ ዮር ቢዝነስ ወይም ማንኛውንም ነገር አውትሶርስ ማድረጉ ሪኮመንድድ ነው። ስለዚህ እነዚህ ነገሮች የተለያየ ሙቪንግ ፓርት ያለው ነገር ነው ቢዝነስ ሴታፕ ማድረግ። ለምሳሌ የሜንላንድ ከሆነ ከኢኮኖሚክ ዲፓርትመንት ጋር ሊሆን ይችላል፣ ከባንክ ጋር ሊሆን ይችላል፣ ከኢሚግሬሽን ጋር ሊሆን ይችላል፣ ከሞሬ ጋር ሊሆን ይችላል። የተለያየ የሆነ ባክ ኤንድ ፎርዝ የሆነ አክቲቪቲስ አሉት። ይህን ሁሉ አንድ ሰው በራሱ ለመፈጸም እጅግ በጣም አዳጋች ነው። ለዚህም ነው ቢዝነስ ሴታፕ ካምፓኒዎች መሀል ላይ የሚያስፈልጉት። እነዚህ ቢዝነስ ሴታፕ ካምፓኒዎች ደግሞ ልናምናቸው ይገባል። በዛ መካከል ያለው አንደኛ የካምፓኒያችንን ሚስጥር ወይም ገመናም የያዙ ናቸው። ሁለተኛ ምን አይነት ካምፓኒ በምን አይነት ኢንቫይሮንመንት ሴት ላድርግ የሚለውን አድቫይዝ የሚያደርጉን ናቸው። መጀመሪያ እነዚህን በመመርጥ ሰዓት እንደገና አድቫይዘሪ እንግዲህ ይሄንን ኃላፊነት መወጣት ይችላል። እንዲሁም ደግሞ ኮንፊደንሻል በሆነ መንገድ የካምፓኒያችንንም ሚስጥርም ወይም የተለያየ አይነት ነገሮችንም ይሸፍንልናል ብዬ ሰላመንኩ ሁለተኛውን ካምፓኒ ከኢንዳጌን አድቫይዘሪ ጋር በጣም አጭር በሚባል ጊዜ ሴት አደረግን። ከዛም በኋላ እንግዲህ ያሉ የኮርፖሬት ታክስ ሬጅስትሬሽን ፕሮሰሶች፣ የባንክ አካውንት መክፈት፣ የስታምፒንግ የተለያየ አይነት ነገሮችን ሙሉ በሙሉ ጨርሰው ካምፓኒውን እንግዲህ በአስረከቡኝ ማለት ነው። ኦቨርኦል እንግዲህ የኔ የነበረኝ ኤክስፒሪየንስ እጅግ በጣም ጥሩ ነው። እንግዲህ እዚህ ጋር ለእናንተ ልነግራችሁ የማስበው አንድ ሀሳብ ቢኖር እነ ዮናስ ቀድሞ በእርግጥ ትውውቃለን፣ ነገር ግን ይሄ ሁሉ እውቀት ኖሯቸው ይህንን ኃላፊነት ለእኛ አሳልፈው ሲሰጡን እኛም ኃላፊነቱን ከልብ በመቀበል ከሀ እስከ ፐ ያለ ፕሮሰሳቸውን በመፈጸም ያው ከእርሱ እንደሰማችሁት ማለት ነው ከካምፓኒ ፎርሜሽን ወይም ሬጅስትሬሽን ጀምሮ እስከ ኤምሬትስ አይዲ እንዲሁም ደግሞ ኮርፖሬት ባንክ አካውንት፣ ኮርፖሬት ታክስ ሬጅስትሬሽን ድረስ ጨርሰን ስታምፕ ኤቭሪቲንግ አዘጋጅተን ካምፓኒው ፉሊ ፈንክሽናል እስኪሆን ድረስ አስረክበናል ማለት ነው። በዚህም አንድ ደስተኛ ክላየንት አግኝተናል ማለት ነው። እኛም ደስተኞች ነን። ቴንክ ዩ ዮኒ፣ ሀሳብህን በግልጽ ያው ፎርስ አድርጌ አይደለም። እንግዲህ ያው ዩናይትድ አረብ ኤምሬትስ ላይ ያው የቢዝነስ ቀጠናዎች ብለን ብንለያቸው ፍሪ ዞን አለ፣ ሜንላንድ አለ፣ ቅድም ስታነሳው የነበረው ነገር አለ እና ብዙዎች የመጀመሪያ ጥያቄያቸው አሁን ከኢትዮጵያ ኮሚኒኬት ሲያደርጉን ዱባይ ካምፓኒ መክፈት ፈልጋለሁ ነው የሚሉት እና ከፍሪ ዞን እና ከሜንላንድ ስንላቸው አዌርነሱ የላቸው። አይ እንትን እንደዚህ ተብያለሁ እንትን እንዲህ ተብያለሁ፣ ይሄ የገንዘብ ነገር ብቻ ነው የሚነገራቸው። በ5000 ድርሃም ላይሰንስ ታገኛለህ ከነ አይዲ ተብያለሁ አይነት መልስ ነው የሚመልሱት እና እነዚህ ፍሪዞን እና ሜንላንዶች ከፍሪዞን እና ከሜንላንድ ሴታፕ አንጻር ሰዎች ሊያውቋቸው ይገባሉ ብለህ የምታስባቸው? እንግዲህ እነዚህ ተርሞች ኮመንሊ በዚህ በቢዝነስ ኢንቫይሮንመንት ውስጥ ይጠራሉ፣ ሜንላንድ ኤንድ ፍሪዞን። የመጀመሪያው ነገር ሜንላንድ ቢዝነስ ምን አይነት ቢዝነሶች ናቸው፣ ፍሪዞን ላይ ያሉት ደግሞ ካምፓኒስ ወይም ቢዝነሶች ምን አይነት ናቸው ነው። ሜንላንድ ቢዝነስ ስሙ እንግዲህ እንደሚገልጸው በዩናይትድ አረብ ኤሚሬት ሜንላንድ ላይ ወይም ደግሞ እዚሁ ፊዚካል አድሬስ አድርጎ ቢዝነሱን እዚሁ ኦፕሬት ማድረግ የሚፈልጉ ቢዝነሶች የሜንላንድ ቢዝነሶች እንላቸዋለን። ለምሳሌ ሰን ኤግዛምፕል መጥራት እንችላለን። ሬስቶራንቶች፣ ፀጉር ቤት ወይም ላውንድሪ ሊሆን ይችላል። የተለያየ አይነት ፋይናንሻል ፊልድ ሊሆን ይችላል። ኢንድ ዩዘሩን እዚሁ ከተማ ውስጥ ያለው እዚሁ ወይም በአጠቃላይ በዩናይትድ አረብ ኤሚሬትስ በማንኛውም ኤሚሬትስ ውስጥ አገለግላለሁ የሚል ሰው ብዙ ጊዜ የሜንላንድ ካምፓኒ ሴት ያደርጋል። when it comes to the free zone ወይም ደግሞ ፍሪ ዞን ላይ ያሉ ቢዝነሶች ስናይ አብዛኛውን ጊዜ ተጠቃሚ አድርገው ወይም ደግሞ አላማ አድርገው የሚንቀሳቀሱት ብዙ ጊዜ ኢንተርናሽናል የሆነውን ማርኬት ወይም ደግሞ ከዩናይትድ አረብ ኤሚሬትስ ውጭ ያለውን ማርኬት ወይም ደግሞ በዛው በፍሪ ዞን ኦቶሪቲው ውስጥ ያለውን አድሬሰብል ማርኬት አስበው የሚቋቋሙ ካምፓኒዎች ናቸው። አንድ ሀሳብ ላንሳለህ። እኛ እንደ ኤንድ አጌን አድቫይዘሪ ከፊዚቢሊቲ ስተዲ እስከ ቢዝነስ ፕላን፣ ማርኬት አናሊሲስ ኤቭሪቲንግ
እንሰራለን ብለን ወገኖቻችንን እያገዝን ያለንበት መንገድ ከዚህ የተነሳ ነው። በጣም ይገርማል። አንዳንድ ሰዎች ጥያቄያቸው ይሄን ያክል ገንዘብ አለኝ ምን ብሰራ ያዋጣኛል? አንዳንዴ ፊዚቢሊቲ ስተዲውን ሰርተን ኦኬ ይሄ ካምፓኒ ስታብሊሽ ይደረግልን ካሉ ቢዝነስ ፕላንም እንሰራላቸዋለን። በምን መንገድ ይህንን ካምፓኒ ኦፕሬት ሊያደርጉት ይችላሉ እስከሚለው ድረስ ማለት ነው። ስለዚህ እንዳንተ አባባል ካምፓኒዎች ፌል እንዳያደርጉ እንግዲህ እንደዚህ አይነት የአድቫይዘሪ ፈርም ስለሚያስፈልጋቸው የእኛ ፕሬዘንስ በተለይ ለኛው አገር ሰዎች ጠቃሚ ነው ማለት ነው። እሺ ዮኒ፣ ስለዚህ እንግዲህ እስካሁን ባወራነው መሰረት እኛም ላንተ በሰጠነው ሰርቪስ መሰረት ከ10 ስንት ትሰጠናለህ? የነበረን ኮሚኒኬሽን እጅግ በጣም ፈጣን ነበረ። እንደውም ጀስት አንዳንድ ሲምፕል ዲቴይልስ ለመስጠት ለምን እንደዚህ አይነት ፊርሞች ያስፈልጋሉ ለሚለው ማንኛውም ቢዝነስ በሚቋቋም ሰዓት የሶርስ ኦፍ ኢንከም ይጠየቃል እና ሶርስ ኦፍ ኢንከም ፕሩቭ ወይም ፕሩፍ ኦፍ ፈንድ በምናቀርብ ሰዓት አንዳንድ የባንክ ኢሹዎች ገጥመውን ነበረ ከባንክ ጋር እና በጣም ብዙ ባክ ኤንድ ፎርዝ ኢሜሎች ነበሩ እንትኑን ለማሳመን ማለት ነው የሶርስ ኦፍ ኢንከሙን ቢኮዝ የተለያየ አይነት ጥያቄዎች በተለያየ መንገድ ይጠየቃል። ይሄ ነገር ያው እዚህ ሀገር የስትሪክት የሆነ የአንቲ መኒ ላውንደሪንግ ሎው ስላለ እሱንም ሪኳየርመንቶች ለማሟላት ገንዘቡ ከየት መጣ የሚለውን ስክሪን ያደረጉ ነበርና በዛ ፕሮሰስ ውስጥ እጅግ በጣም 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 አቴንቲቭሊ ቀንና ማታ እውነት ለመናገር እኔም ያው የተጨቃጨኩ ነበር። ይሄ ነገር አያልቅም ወይ ቶሎ አይደርስም ወይ? እናንተም ደግሞ በጣም እየመለሳችሁ ነበር ሌሊትም ቀንም እና ቱ ቢ ኦነስት ለኔ ከነበረኝ ኤክስፒሪየንስ አንፃር 10 out of 10 ልሰጠው እችላለሁ። እንግዲህ አሁን እዚህ ጋር አድማጭ ኦዲየንሱ ሊያውቅ የሚገባው የእንትን ብቻ አይደለም። አንድ ነገር ስትሬት ፎርዋርድ ሁሉ ነገር ላይሆን ይችላል በዚህ ሴታፕ ፕሮሰስ ውስጥ እነዛ ሃርድልስ ወይም ደግሞ መሰናክሎች በሚያጋጥሙ ሰዓት ኢዝሊ ኮሚኒኬት አድርጎ ሶልቭ የሚያደርግ ካምፓኒ በጣም አስፈላጊ ነው። ለምሳሌ የመጀመሪያውን ካምፓኒ ስናቋቁም ከገጠሙን ችግሮች አንፃር አንዱ ይሄ ነበረ። ከፍተኛ የሆነ የኮሚኒኬሽን ባሪየር ነበረ። ኤቭሪ ሲንግል ታይም አንድ ሃርድል ሲመጣ ያንን ኮሚኒኬት አድርጎ ለማለፍ it will take 2-3 days ያንን ኤክስፒሪየንስ በማወቅ ነበረ በቀላሉ ክሎዝሊ ጉዳዩን አቴንሽን ሰጥቶ ሊከታተል ወይም ደግሞ እንደ ስራ ብቻ ገንዘብ ማግኛ ስራ ብቻ የማያይ በሀገራችን የተቋቋመ የሀገራችን ልጆች እየሰሩት ያለ ስራ በሚል ወደ ኢንዳገን አድቫይዘሪ መጣን። በእኔ በኩል እንግዲህ ይህን ካምፓኒ ስናቋቁም በጣም በጣም በአጭር ጊዜና በፈጠነ ሁኔታ ተቋቁሞ የኤቭሪቲንግ እንግዲህ የሚወጡ አይዲዎችም የቪዛ ሎኬሽን ኮታዎችም በኮርፖሬት ባንክ ሬጅስትሬሽንም ታክስም እንዲሁም ደግሞ እንግዲህ እስከ መጨረሻው የስታምፕ ፕሮዳክሽን ድረስ አልቆ ካምፓኒውን እንግዲህ ለመስራት የሞከርንበት ነው ማለት ነው። ስለዚህ ኢንዳጌን አድቫይዘሪን ለኢትዮጵያውያን ባለሀብቶች ወደ ዩናይትድ አረብ ኤሚሬትስ መጥተው በተለያዩ ንግድ ዘርፍ መሰማራት የሚፈልጉ ከሆነ እና ካምፓኒ ስታብሊሽ ማድረግ የሚፈልጉ ከሆነ በሙሉ ልብህ ሪኮመንድ ታደርጋቸዋለህ ማለት ነው። እንግዲህ እኔ ያው ሶሻል ሚዲያም ላይ የሚያውቁኝ ሰዎች አሉ። ሜቢ ቲክቶክ ላይ ማይ ዱባይ ዲያሪ በሚል አንዳንድ ነገሮች ለማውራት ሞክራለሁ። ቲክቶክ ላይ ለብዙ አይነት ሰዎች ጋር ድርጅቶች ጋር እንገናኛለን በስራ አጋጣሚ። ማንንም ድርጅት እንደ ማስታወቂያ አውርቼ ወይም ሰርቼ አላውቅም። ግን ቱ ቢ ኦነስት የማምንበት ነገር ሳገኝ አይ ሪኮመንድ። ለምሳሌ ከሪል ስቴት ብሮከሬጅ ፊርሞች ጋር እናወራለን። በጣም እንግባባ ሰዎች አሉ። የማምንበት ነገር ካልሆነ ባለን ቅርበት ብቻ አላወራም እና ማይ ጄኒዩን ኦፒኒየን ወደዚህ ሀገር ቢዝነስ ሴት ለማድረግ የምትመጡ ሰዎች ላይክ ኢንዳጌን አድቫይዘሪን ብትጠቀሙ እንደው ሞራሊ ኃላፊነቱን መውሰድ የሚችል ነው። ለምሳሌ እንደዚህ አደረጉኝ የሚል ኮምፕሌን እንደማይመጣ 100% እርግጠኛ ነኝ እና እንደ ማስታወቂያም ብትቆጥሩት ከኢንዳጌን አድቫይዘሪ ጋር ካምፓኒያችሁን ሴት ብታደርጉ እኔ 100% ሪኮመንድ አደርጋችኋለሁ። ለዚህም እንደው ያው ሞራል ኃላፊነት መውሰድ ቢኖርብኝ የሞራል ኃላፊነቱን እወስዳለሁ ማለት ነው። ወይም ደግሞ ይህንን ስል ምንም አይነት የሆነ የሚይዘኝ ነገር የለም ማለት ነው። አንደኛ የራሴን ካምፓኒም ሲቋቋም በእነሱ በኩል ነው ቅድም እንዳወራ ነው። ሁለተኛ ደግሞ ፐርሰናሊ ሰዎቹን አውቃቸዋለሁ። ቲም ውስጥ ያለው ማኔጅመንቱም ከታችም ያለው የማስታወቂያ ስራዎች የሚሰሩትን ሰዎች አውቃለሁ እና እነዚህ ሰዎች ሪላይ ማድረግባቸው ሰዎች ስለሆኑ ፐርሰናሊ ለራሴ ያረኩትን ነገር ለሰዎች ሪኮመንድ ባረግ አይ ቲንክ ማስታወቂያ ወይም ደግሞ እንትን ሊባል አይችልም። ቢኮዝ ራሴ ኤክስፒሪየንስ ያደረኩት ነገር ነው።
ወይም ራሴ የበላሁትን ነገር ነው ብሉ እያልኩ ያለሁት ማለት ነው። እና ከዚህ አንግል ከኢትዮጵያ የምትመጡ ሰዎች የኢንዳጌን አድቫይዘሪን ተጠቅማችሁ ቢዝነሳችሁን ሴት ብታደረጉ፣ ፊዚቢሊቲ ስታዲዎች፣ ቢዝነስ ፕላን እንዲሁም የተለያየ ነገር ብትማከሩ እንደ ጓደኛ እንዲሁም ደግሞ ፕሮፌሽናል ሴቲንግ ያላቸው ሰዎች ስለሆኑ ከእነሱ ጋር ስራ መስራት ትችላላችሁ ብዬ እኔ ሀይሊ ሪኮመንድ አደርጋለሁ ማለት ነው። እንግዲህ ይህንን አጋጣሚ ተጠቅሜ ዮናስ ባለው መሰረት ስለኛ ስለ ኢንዳጌን አድቫይዘሪ ስራዎች ልንገራችሁ። በመጀመሪያ ደረጃ ማንኛውም ኢትዮጵያዊ ወይም ኤርትራዊ ወይም ከተለያየ ሀገር የሚገኝ ዲያስፖራ ኢትዮጵያዊ ወደ ዩናይትድ አረብ ኤምሬትስ መጥቶ በሰባቱም ኤምሬቶች ካምፓኒ ስታብሊሽ ማድረግ ቢፈልግ ሜንላንድ ላይም ቢሆን ፍሪዞን ላይ ከፊዚቢሊቲ ስተዲ ጀምረን ቢዝነስ ላይሰንሱን ሴታፕ እስኪያደርግ ድረስ እንዲሁም ኤምሬትስ አይዲውን አውጥቶ የኮርፖሬት ባንክ አካውንት እንዲሁም የኮርፖሬት ታክስ ሬጅስትሬሽን እስኪጨርስ ድረስ ከጎን ሆነን እናማክራለን ማለት ነው። ከዚህ ጋር የተያያዙ ለምሳሌ ፍላይት ቡኪንግ፣ ሆቴል ቡኪንግ እንዲሁም ደግሞ እዚህ የሚቆይባቸውን ጊዜያቶች አጠቃላይ ፕላን ማድረግ፣ ኮንሰርጅ ሰርቪስ መስጠት የተካንበት ሆኗል ማለት ነው። እንግዲህ እዚህ ጋር ተያይዞ አንድ ነገር ለመጨመር ያህል ኦልሬዲ እንግዲህ አንድ ሰው ቢዝነሱን ሴት ለማድረግ እዚህ ሲመጣ የሚያስፈልጉት ነገሮች አሉ። የመጀመሪያው እንግዲህ ያው የንግድ ፍቃድ ነው። የንግድ ፈቃዱን ይኸው ኢንዳጌን አድቫይዘሪ እስከ መጨረሻው ካለው ስተዲ ጋር እንዲሁም እናማክራቸዋለን ብሏል። ሌላው ለምሳሌ እዚህ ሀገር ምን አይነት እንፈልጋለን፣ ለምሳሌ መኖሪያ ቤት ሊሆን ይችላል፣ ኮሜርሻል ፕሎቶች ሊሆን ይችላል፣ ሜንላንድ የሆኑ ቢዝነሶች ላይ የንግዱ ቦታ ወይም ደግሞ የመስሪያ ቦታ ሊሆን ይችላል። እነዚህ አይነት ነገር ደግሞ ወይም ደግሞ ሬንታልን ያማከለ ኢሹዎች በሚያጋጥማችሁ ሰዓት ደግሞ እኛ እንግዲህ እንደ ዮቤር የራሳችንን ድጋፍ ለኢንዳጌን አድቫይዘሪም እንግዲህ ጋር በመሆን ልንሰጣችሁ እንችላለን የሚል ያው የራሴን የሆነ ሪኮሜንዴሽን መስጠት ፈልጋለሁ ማለት ነው። ሶ ናውዴይስ ቢዝነሱን ሴት ብቻ አድርገን አይደለም የተለያየ ነው ማለት ነው። ኦልሞስት እንግዲህ ኢንፓርትነርሺፕ በሚባል መልኩ እየተገናኘን እየተመካከርን ለመስራት እየሞከር ነው ማለት ነው። እና እንደዚህ አገር በቀል የሆነ በራስ ቋንቋ ልታወራ የምትችለው እንዲሁም ልትመካከረው የምትችለው ሰውና ቢዝነስ መኖሩ ራሱ ትልቅ ነገር ነው። ለምን አብዛኛው እዚህ ሀገር እስካሁን ሲቋቋሙ የነበሩ ካምፓኒዎች ወይም በኢትዮጵያን አሁን እንዲሆኑ ካምፓኒዎች አብዛኞቹ የሚቋቋሙት በሌላ ሀገር ናሽናሊቲ ነው። የኮሚኒኬሽን ጋፕ ነበረ፣ የመመካከር ጋፕ ነበር፣ በስልክ የማውራት ጋፕ ነበር እና ይህንን ትልቅ ጋፕ የሚቀርፍ ድርጅት ነው ማለት ነው ኢንዳጌን። እንግዲህ ይህንን ድርጅት ተጠቅሙ። ከዛም ውጭ ደግሞ አዲሽናል ፕሮፐርቲ ሪሌትድ የሆነ ሰርቪስ የምትፈልጉ ከሆነ ደግሞ እኛም አለን ለማለት ነው። እና ዮናስ ያው ቀድመውም ሲሰሩበት የነበረው ፕሮፐርቲ ሪሌትድ የሆኑ ቢዝነሶች ላይ ነው። እኛም በእርግጥ እነሱን እንደ ቻነል ፓርትነር የምናማክራቸው የእኛ ክላያንቶች ወደ ፕሮፐርቲ ሬንታል ወይም ደግሞ ኦነርሺፕ ስቴጅ ሲደርሱ አሳልፈን የምንሰጣቸው ለነ ዮናስ ነው የሚሆነው ማለት ነው። በዚህ መልኩ ከነ ዮናስ ጋር አብረን ተባብረን መስራት መቻላችን ለእኛ ትልቅ ነገር ነው። የኔ በጣም አመሰግናለሁ። በእኔ በኩል ጨርሻለሁ። ማለት የምትፈልገው ነገር ካለ እድሉ ልስጥህና እናጠናቅ። እንግዲህ እኔ ያው እዚህ አክብራችሁ ጠርታችሁኝ በራሴ በኩል ያለኝንም ኤክስፔሪየንስ እንዲሁም ደግሞ ከእናንተም ጋር የነበረንን ወይም ደግሞ ይህንን ቢዝነስ ሴት ለማድረግ የነበረኝን ኤክስፔሪየንስ ሼር እንዳደረግ ስለጋበዛችሁኝ አመሰግናለሁ። ቢሳይድ ዛት እንግዲህ አሁንም ደጋግሜ የምለው ወደዚህ አገር ቢዝነስ ለማቋቋም የምትመጡ ሰዎች መጀመሪያ እዚህ ሀገር ካለ ቢዝነስ ሴትአፕ ካምፓኒ ጋር ተመካከሩ። አጠቃላይ የህግ ስትራክቸሩ ወይም ደግሞ ሌጅስሌሽኑ ወይም ምናምን ምን ይላል የሚለውን እወቁ። ይሄ ከእናንተ የሆነች ነገር ብቻ ለማግኘት የደላላ ስታይል ከሚጠቀሙ ሰዎች ራሳችሁን ጠብቃችሁ ፕሮፌሽናል በሆነ ኤንቫይሮንመንት ወይም ሴቲንግ ውስጥ ከሚሰሩ ሰዎች ጋር ዲል አድርጉ ለማለት ፈልጋለሁ። ሁሌም እንደምለው ደግሞ አንድም ቢዝነስ ከመክፈታችን በፊት ኢምፐልሲቭ በሆነ መንገድ መሄድ የለብንም። ጥናት እውቀት ይፈልጋል እና ያንን ፕሮፐርሊ ሊያደርግላችሁ የሚችል ካምፓኒ ጋር ዲል ብታደርጉ እመክራለሁ ማለት ነው። አሁን አንተ ካምፓኒ ያቋቋምክበት ወቅት ወይም ደግሞ አዲስ ካምፓኒ ያቋቋምክበት ወቅት ለብዙዎች ጥያቄ ሊፈጥር የሚችል ወቅት ነው እና ከዚህ ወቅት አንጻር ብንመጣ ግን አሁን እንዴት ነው ሴፍቲው፣ ምኑ፣ ጦርነቱ የሚሉን ሰዎች አሉ። ከዚህ አንጻር ምን አይነት እይታ ነው ያለ? እንግዲህ ይሄ በጣም በአሁን ሰዓት ሴንሲቲቭ ከሆነ ጥያቄዎች አንዱ ነው። ብዙ ጊዜም ከተለያየ ሰዎች የምጠየቀው ጥያቄ ነው። በዚህ ሰዓት አሁን ባሉት እንግዲህ
የቀጠናዊ ጉዳዮች እዚህ ሀገር ላይ ቢዝነስ ምን ይመስላል ወይም ደግሞ እንዴት ነው ጊዜው የሚል ነው። እንግዲህ እኔ አንድ ነገር የማምነው በዚህ ሀገር ስትሮንግ ዊል አምናለሁ ወይም ደግሞ ይህ ሀገር ብዙ 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 ተግዳሮቶችን አልፎ እዚህ የደረሰ ሀገር ነው እና አሁንም ከፊቱ ያሉ ነገሮችን አልፎ ፍሎሪሽ ያደርጋል ወይም ያብባል ብዬ የማምን ሰው ነኝ። ለዚህም ነው እንግዲህ ኦልሞስት ይሄኛው ሁለተኛ ካምፓኒ ስናቋቁም 1 ወራችን ቢሆንን ነው እና እንግዲህ ሰዎች ከማርኬቱ ለመሸሽ በሚሞክሩ ሰዓት ነው እኛ ደግሞ በሁለተኛ እንትን ወደዚህ ማርኬት ለመግባት እየሞከርን ያለ ነው እና አሁን እየሰራን ያለንባቸው የሬንታል ቢዝነሶች፣ የኤርቢኤንቢ፣ የቫኬሽን ሆም እውነት ለመናገር የመቀዛቀዝ ሁኔታ አሳይተዋል። ግን ከሲዝኑና ቅድምም እንዳልኩት ነው በዚህ ሀገር ስትሮንግ ዊል እና ዲተርሚኔሽን የተነሳ ሙሉ እምነት አለኝ ይሄ ቢዝነስ ወደ ነበረበት ቦታ እንደሚመለስ እና ሁልጊዜም እንግዲህ ኦፖርቹኒቲን ግራብ ለማድረግ ተዘጋጅተን መጠበቅ አለብን የሚል እምነት ስላለኝ ኦፖርቹኒቲው ሲደርስ ወይም ደግሞ ይሄ ነገር አልፎ ነገሮች መስተካከል ሲጀምሩ ያለውን ወይም የሚመጣውን ኦፖርቹኒቲ ግራብ ለማድረግ ከአሁኑ ሬዲ ሆኖ መጠበቅ አለብን በሚል እምነት ነው ይህን ካምፓኒ ሴት ያደረግነው እና እንግዲህ የሪል ስቴት ኮንሰልተንሲ ካምፓኒ ነው። እንዲሁም አብሮ የሰርቪስ ብሮከሬጆች ይሰራል። ቀጣይ የሚመጣውን ማርኬት ወይም ደግሞ ይቺ ማዕበል ካለፈች በኋላ የሚመጣውን ማርኬት ሰርፍ እናደርጋለን ወይም ደግሞ እናልፈዋለን በሚል ተስፋ ነው እና የዚህ እምነትም የዚህ ተስፋም ምንጩ የምናየው የሊደርሺፕ ኳሊቲ እንዲሁም ደግሞ አስ ገቨርንመንት ያለው ትልቅ ዲተርሚኔሽን እና በራስ መተማመን ነው። ስለዚህ እንግዲህ ከዛም ወይም ደግሞ ከሌላም ዓለም ወደዚህ መጥተው ቢዝነስ ለማቋቋም የሚያስቡ ሰዎች የመጀመሪያው ውሳኔ ቢዝነስ ለመስራት ሞራሉ ወይም ፓሽኑ አለኝ የሚለው ነው። እዛ ላይ ከራሳቸው ጋር ከተግባቡ ይህ ሀገር አያሳፍራቸውም ብዬ አምናለሁ። በነገራችን ላይ ከዚህ በፊት የዛሬ 2011 አካባቢ ደቡብ ሱዳን ኖር ያለው ለ2 ዓመት እና ደቡብ ሱዳን ያው ኢንዲፔንደንሲዋን አይ ቲንክ 2011 ላይ ነበር ያገኘችው በፈረንጆች። እኔ ሲሄድ 2012 አካባቢ ነው የሄድኩት። የ1 ዓመት ዕድሜ ነበራት። የ1 ዓመት ዕድሜ ያላት አፍሪካዊት ሀገር በጦርነት ስትማቀቅ የነበረች ሀገር ምን አይነት አንጻራዊ ሰላም ሊኖራት እንደሚችል ያው ይገመታል። በዛ ጊዜ አስታውሳለሁ በጣም ብዙ ኢትዮጵያውያኖች እንዲሁም ኤርትራውያኖች ኢንቨስት ያደርጉ ነበር። የፊውቸር ተስፋው ያን ያህል በማይታይበት ጊዜም ራሱ ማለት ነው። የቢዝነስ ሰዎች አይ ቲንክ ወቅታዊ ሁኔታን ብቻ አይመስለኝም ኮንሲደር ማድረግ ያለባቸው፣ ፎርካስትም ይደረጋል። አንድ ነገር ብቻ ሳይሆን 2 3 4 5 6 አቅጣጫዎች ማየት አስፈላጊ ሊሆን ይችላል ብዬ አስባለሁ። ጀነራሊ ኢንቨስትመንት ኢትስ ኦል አባውት ፕሮጀክሽን። የአንድ ወር፣ የ2 ወር፣ የ3 ወር ሴናሪዎችን ሳይሆን የ5 ዓመት የ10 ዓመት ሎንግ ተርም ፕላን። ለዚህ ለምሳሌ ይሄን ነገር ከ5 ዓመት በኋላ ወይም ከ3 ዓመት በኋላ ከ10 ዓመት በኋላ ምን ይመስላል ወይም ደግሞ ወደ ምን አይነት ኦፖርቹኒቲ ሊለወጥ ይችላል የሚለውን ነገር ማየት ነው። ለምሳሌ የአንድ አገር የህዝብ ቁጥር እየጨመረ ካየህ ወይም ደግሞ እነዛ ዳታዎች ካሉ ኦብቪየስሊ ልታደረግ የምትችለው ነገር ምንድን ነው? ቤት መገንባት ነው። በኤግዛምፕል ይህንን ለምሳሌ ብናወራ ዛሬ 10 ሚሊዮን አንድ ሀገር ህዝብ ቁጥሩ 10 ሚሊዮን ነው እንበል። የፖፑሌሽን ግሮዝ ፕሮጀክሽኑ በቀጣይ 5 ዓመታት ይህ ህዝብ ቁጥር ወደ 13 ሚሊዮን ያድጋል ካለህ 3 ሚሊዮን አዲሽናል ፖፑሌሽን እየተፈጠረ ነው ማለት ነው። ለዚህ ሃውሲንግ ወይም ደግሞ የፕሮፐርቲ ማርኬቱ ይጨምራል ማለት ነው። ቤቱን የምትሰራው ከ3 ዓመት በኋላ አይደለም፣ ስለዚህ አሁን ነው ማለት ነው። ከ3 ዓመት በኋላ 3 ሚሊዮን ሰው ሲደርስ ቤቱን ታከራያለህ ወይ ትሸጣለህ ማለት ነው። ለዚህ ኦልዌይስ ኢንቨስትመንት ሲሆን ኢት ኒድስ ፎርካስት እና ሳይንሳዊ የሆነ ፕሮጀክሽን ይፈልጋል። ከዚች ጋር የአንድ ነገር ስለ D33 ታውቃለህ ብዬ አስባለሁ። የዱባይ ኢኮኖሚክ አጀንዳ በ2033 የዱባይን ኢኮኖሚ እጥፍ ማድረግ ነው አላማው። በዓለም ካሉ 3 ትላልቅ የግዙፍ ኢኮኖሚ ባለቤት ከሆኑ ከተሞች ውስጥ አንዷን ዱባይን ማድረግ ነው እና አሁን ቅድም ካልከው ጋር ስለተያያዘልኝ ነው። በ2033 እመጣለዋ አይደለም የምትለው፣ ኢኮኖሚው ደብል የሚሆነው ካሁን ጀምሮ ነው። አንተን ይዞ እየሄደ የኢኮኖሚው ፓርት ኦፍ ኢኮኖሚ መሆን ነው ፕላን ልታደርግ የሚገባው ማለት ነው። እነዚህን ፖሊሲዎች ቀድማ ካየህ ለምሳሌ የሜትሮ ላይን ኤክስፓንሽኖች ማየት ትችላለህ። እነዚህ ሜትሮ ላይን ኤክስፓንሽኖች አክሮስ ዘ ላይን ምንን ያመጣሉ ማለት ነው?
ቢዝነስን አትራክት ያደርጋል ማለት ነው። የፕሮፐርቲ ዴቨሎፕመንትን አትራክት ያደርጋል ማለት ነው። ሶ እነዚህ ሜትሮ ላይኖች ኤክስፓንድ ወደሚያደርጉበት ቦታ ለምሳሌ አንድ ሰው ቤት ቢገዛ የነዛ ቤቶች ካፒታል አፕሪሺየት የማድረግ እድላቸው ከፍተኛ ነው ማለት ነው። ከነዛ ነገሮች ጋር ተያይዞ ክሊኒክስ፣ ሆስፒታልስ፣ የመኖሪያ መንደሮች፣ የተለያየ አይነት ኢንፍራስትራክቸሩን ተከትሎ የሚፈጠሩ የከተማ ወይም ደግሞ ከተማው የሚፈልጋቸው ቢዝነሶች ያንን ነገር ይዘውት ይሄዳሉ ማለት ነው። ሰው ማንኛውም ነገር ቅድም እንዳልነው ቀኑ ሲደርስ አይደለም የምታደርገው። ሰው ፕሮጀክቶቹን፣ ፖሊሲዎቹን ወይም ደግሞ የገቨርንመንቱን ዊል እና ዲተርሚኔሽን ካየ በኋላ ሰምሃው ካልኩሌትድ ሪስክ ተወስዶ ኢንቨስት ይደረጋል ማለት ነው። እንግዲህ ዱባይም ላይ የተለያየ አይነት እነዚህን አይነት ፋክተሮች ወይም ደግሞ ድራይቪንግ ፋክተሮች ወይም ደግሞ ፐርስፔክቲቭ ከወሰድክ ቢዝነሱ ወዴት እየሄደ ወይም ደግሞ በምን አይነት አቅጣጫ ሊያድግ እንደሚችል መገመት ብዙ የሚከብድ አይመስለኝም። ሌላ እዚህ ጋር ላነሳልህ የምፈልገው ይህንን አሁን የተፈጠረውን ጊዜያዊ ሁኔታ በማስመልከት የዩናይትድ አረብ ኤሚሬትስ መንግስት አንዳንድ ነገሮች ላይ ወይም አንዳንድ ሴክተሮች ላይ ኢምፕሊመንት ያደረጋቸው ጠቃሚ ነገሮች እንዳሉ ሰምቻለሁ። ለምሳሌ ንግድ ፍቃድ ስታድስ፣ አዲስ ስታወጣ እና ፍሪ ዞኖችን ይመለከታሉ ወይ? እነዚህ እድሎች ወደ 1 ቢሊዮን ድርሃም አካባቢ ኢንጀክት ተደርጓል አይደለም? እንግዲህ ይሄ ሼክ ሐምዳን ኢኒሺያቲቭ ወደ 1 ቢሊዮን ድርሃም ለትራይቪንግ ቢዝነስስ በዚህ በነበረው የጂኦፖለቲካል ጉዳይ ለአፌክተድ ለሆኑ ቢዝነሶች እንዲሁም ደግሞ ኤስኤምኢስ ትንንሽ ቢዝነሶች ለመርዳት እንደዚህ አይነት ሰብሲዳይዜሽን እንደ መንግስት ድጋፍ እየተደረገ ነው። ግን እስካሁን እንግዲህ ባለኝ ኢንፎርሜሽን እና ይሄ ገንዘብ እየዋለ ያለው ለሜይንላንድ ቢዝነሶች ነው። የንግድ ፈቃዳቸውን ለሚያድሱ ሰዎች የእፎይታ ጊዜ መስጠት እንዲሁም አንዳንድ ኮስቶችን በገቨርንመንት ሳይድ ያለ የመቀነስ ለሚቋቋሙ ካምፓኒዎችም አንዳንድ ነገሮች ወይም ደግሞ ሰም ኮስቶች ላይ ሰብሲዳይዝ የማድረግ ነገር በመንግስት በኩል ታይቷል። ኦልሬዲ ወይም ተወስነው እየተንቀሳቀሱ ነው። እነዚህ ያው ኢንዲኬተርስ ናቸው። ቅድም ያልኩት ነገር የመንግስት ዊል እና ዲተርሚኔሽን ወይም ደግሞ እስከምን ድረስ ይሄዳል ቢዝነሶቹን ለማገዝ። ለምሳሌ አንዳንድ ኢኒሼቲቮች ማየት ይቻላል። አቡዳቢ ላይ ለምሳሌ ምንም አይነት የፕሮፐርቲ ወይም ደግሞ የሬንታል ኢንክሪመንት እንዳይኖር ተወስኗል። ይሄ ማለት ሰዎች ባለው ኢኮኖሚ ሁኔታ አፌክት ሲደረጉ መንግስት ግሪዲ ሳይሆን በዚህ ዓመት ከሬንታል ኢንክሪመንት የሚመጡ ገንዘብ በምንም ይቅርብኝ በማለት ዊሊንግነሱን ያሳየበት ነው። እንደዚህ አይነት የተለያየ አይነት ኢኒሼቲቮችን በማየት መንግስት ለቢዝነሶቹ ያለውን የሴፍ ጋርዲንግ አፕሮች በማየት ሰዎች ቢዝነሳቸውን ሴት ሊያደርጉ ይችላሉ ማለት ነው። ያን ስንል እንግዲህ ሁሉ ነገር አልጋ በአልጋ ነው የሚል እንትን መሸጥ አንፈልግም። ናሬቲቭ ማንኛውም ስራ ኢትዮጵያም ቢሆን ጀምረኸው ሊከብድም ሊያስቸግርም ሊወድቅም ሊነሳም እንደሚችለው የትኛውም ዓለም ላይ የራሱ የሆነ ሊሚቴሽንስ አሉት። ለዛም ነው ቅድም ያልነው ስተዲ ይፈልጋል፣ ፋይናንሲንግ ይፈልጋል፣ ዊል ይፈልጋል፣ ፓሽን ይፈልጋል ቢዝነሱ። ያንን ሁል ጊዜ መረሳት የለበትም። የሆነ ሰው አንዳንድ ሰዎች ምን አይነት አቲቲዩድ አለ፣ ንግድ ፍቃድ ብቻ ስላቋቋሙ ንግድ ፍቃዱ ብቻ ምንም ገንዘብ ሊያመጣ ይችላል። ከጀርባው ቅድም ያልናቸው ነገሮች አሉ። ጥናት ይፈልጋል፣ ፓሽን ይፈልጋል፣ የራሳችን ኮሚትመንት ይፈልጋል። እነዚህ ነገሮች ተደምረው ነው ቢዝነሱ ስትራይቭ አድርጎ ወይም አሸንፎ ወደ ላይ ሊወጣ የሚችለው እና ኤኒ ቢዝነስ እንዲያሸንፍ ወይም ትራምፕ አድርጎ እንዲወጣ የኛም ፐርሰናል ኮሚትመንት በጣም ማተር ያደርጋል ማለት ነው። ስያሜ ብቻውን ወይም ደግሞ የንግድ ፍቃድ ብቻውን ውጤት ሊሆን አይችልም። አሁን የምናያቸው አንዳንድ ፕሮብለሞች በእኛ ኮሚኒቲም ላይ ያ ነው። ያየው ሁሉ የሚያምረው ሰው አለ። ዛሬ የጫማ ቤት ንግድ ፍቃድ ያወጣል፣ ነገ የሬስቶራንት ላይሰንስ ያወጣል፣ ከነገ ወዲያ የመኪና መሸጫና ማከራያ ላይሰንስ ያወጣል፣ ቀጥሎ የቤት ምናምን ሆሊዴ ሆምስ ሲያይ ያምረዋል። 4-5 ንግድ ፍቃድ 20-30 ሺህ ብር አውጥቶ ከፍተኛ ገንዘብ ያወጣል። አንዱን ቢዝነስ ግን ረና አያደርግም እና እንግዲህ ያው ይህንንም ኮንሲደር መደረግ አለበት ማለት ነው። ባይዘ በዚህ አጋጣሚ እዚህ ሀገር ያው የኮርፖሬት ባንክ አካውንት ማውጣት ኢዚ አይደለም። ንግድ ፍቃድ አለህ ማለት ኮርፖሬት ባንክ አካውንት ወይም የድርጅቱ የባንክ አካውንት በሰላም ታወጣለህ ማለት አይደለም። ብዙ ፕሩፍ ማድረግ የሚጠበቅብህ ነገሮች አሉት። ከዛ ውስጥ ብዙ ጊዜ ባንኮችን ኮንቪንስ ማድረግ የሚያስቸግረን ምን እንደሆነ ልንገርህ። አንዳንድ ክላየንቶቻችን
ዴስፐሬት የሆኑና ጀነራል ትሬዲንግም ይኖረኝ ስለሚቻል አሁን በፍሪ ዞኖች ውስጥ ለምሳሌ እስከ 5 እስከ 10 የስራ ዘርፎች መዘርዘር ትችላለህ። ሶ ሪል ስቴትም ይኖረው ኢምፖርት ኤክስፖርትም ይኖረው ጀነራል ትሬዲንግም ይኖረው ኮስሞቲክስ ትሬዲንግም ይኖረው ምናምን ብለው ላይክ ኮምፕሊትሊ የሚለያዩ ወደ 5-6 ዘርፎች ያስገቡበታል። ሶ አድቫንቴጅ ያለው ነው የሚመስላቸው። አክቹዋሊ ከፕላንም አንጻር ትክክለኛ ፕላን አይደለም እንደዚህ ወደ ሁሉም አቅጣጫ ለመወጣጠር መሞከር፣ አነጣጥሮ መተኮስ የተሻለ ነው። ከዛ በተረፈ ግን በኋላ ንግድ ፍቃዱ ወጥቶ ሁሉ ነገር ካለቀ በኋላ ባንክን ለማሳመን ያለው ትግል ቀላል አይደለም። በዚህ ሁሉ ምን ልትሰራ አስበህ ነው? እነሱ የሚያስቡት ጀስት ይሄ ለመኒ ላውንድሪ ፐርፐዝ የተቋቋመ ድርጅት ቢሆንስ ብለው ነው ባንኮች የሚያስቡት። ሶ ዩ ኒድ ቱ ፕሩፍ እነዚህን ሁሉ ነገሮች የምር ልሰራባቸው ነው ወይም ደግሞ ፕሪቪየስ ኤክስፒሪየንስ አለኝ በእነዚህ የስራ ዘርፎች የሚለውን ባንኩን አሳምነህ ባንኩ ካመነበት ነው፣ ካላመነበት አላመነበትም። ይህንን ኮንሲደር ማድረግ ይፈልጋል። እንግዲህ ያው ቅድም ልናነሳ የሞከር ነው ይህንን ነው 10 ያባረረ አንድ አይዝም ነው። ስለዚህ 10 የትሬድ ላይሰንስ አንድ ሰው አውጥቶ ቢሰጥህ 10 የትሬድ ላይሰንስ ገንዘብ ያመጣል ማለት አይደለም። ስለዚህ ቤዚካሊ ፓሽኔ የቱ ጋ ነው፣ ሊትል ቢት ባክግራውንድ ኖሌጅ የትኛው ቢዝነስ ላይ አለኝ፣ አዲስ ደግሞ ቬንቸር የምታደርገው ቢዝነስ ከሆነም ደግሞ ፕሮፐር የሆነ ፊዚቢሊቲ ስተዲ ተደርጓል ወይ፣ ቢዝነሱ ትራይቭ ሊያደርግ ይችላል የሚለውን ጥናት አጥንተን ነው መግባት ያለብን ነው እንጂ አሁን እዚህም እንደዚህ አይነት ኤክስፒሪየንሶች ስላሉኝ ነው ኮምፒቲሽን በሚመስል ደረጃ ትንሽ ገንዘቡ ብቻ ስላለ የ4 የ5 አይነት ቢዝነስ ላይሰንስ በመያዝ ራስን እንደ ኮርፖሬት መቁጠር። ግሩፕ ኦፍ ካምፓኒስ አሉኝ ግን አንዱም ካምፓኒ መሬት ላይ ፊዚካል የሆነ ስራ ሲሰራ ገንዘብ ጀነሬት ሲያደርግ አይታይም፣ ሎንግ ላስቲንግም አይደለም። ስለዚህ እዚህ ሀገር ለመቆየት ስራ ለመስራት ገንዘብ ጀነሬት ለማድረግ ካስፈለገ ቅድም እንዳወራ ነው ያንተም እንዳነሳው 10ን ከማባረር የተሻለውን ኦፕሽን ይዞ በዛ ላይ ሞር ካፒታላይዝ አድርጎ ሰርቶ ገንዘብ እንዲያመጣ ማድረግ የተቻለ ነው ብዬ ነው። ለምን ብለን ማየት እንችላለን። 6 የንግድ ፍቃድ 6 ኮምፒቲሽን ከራስ ጋር መፍጠር ነው። ወይም 6 በጣም ማስተር ካረጉ ሰዎች ጋር ኮምፒት እያረክ ነው ማለት ነው። ለዚህ የቱም ጋር ልታሸንፍ አትችልም። So you need to specialize in one business. ማንነት ነው እየታገልክ በ1/6 ነው የምትታገለው። ገብቷል? ወንቷን ነው የሚመጣው። እኔ ፉል ታይም ፕሮፐርቲ ላይ እየሰራው ነው። አንተ ግን በ1/6 ላይ ካፓቢሊቲ ነው እየታገልከኝ ያለው። ለምን እዛ ጋር ኮስሜቲክ ቢዝነሱ አለ፣ እዛ ጋር ኢምፖርት ኤክስፖርቱ አለ፣ እዛ ጋር ፈርኒቸር ሊሆን ይችላል፣ እዛ ጋር የካር ሬንታል እና ሴል ሊሆን ይችላል። ዜርፎር የቱ ነው የኔ ቢዝነስ? ከዛ በኋላ ይሄኛው አንድ ነገር ላይ ከደረሰ በኋላ ወይም ደግሞ ፕሮፐርሊ ፈንክሽናል ሆኖ ረን ማድረግ ሲችል ዳይቨርሲፋይ ማድረግ ይቻላል። አክቹዋሊ ዳይቨርሲፊኬሽኑ ይመከራል እኮ። ሁሉም ሰው ሁሉንም እንቁላልን አንድ ባስኬት ላይ አታርግ ይባላል እኮ። ጥሩ ነው፣ ግን ያ ማለት 10 ንግድ ፍቃድ አውጥተህ 10 ቦታ ሀሳብን መበታተን ማለት አይደለም። አንዳንድ ሰዎች ደግሞ ቅድም እንዳልነው ነው ይሄ ኢምፐልሲቭ የሆነ ዲሲዥኖች አሉ። ሰውን በማየት ኢጎ በቃ ከሌን ካምፓኒ ከፍቷል እኔም ከፍተዋለሁ። ለዚህ ነው የምናየው ኢፌክቲቭ ያልሆኑ 50 ብሮከሬጅ ይከፈታል፣ 50 ካር ሬንታል ካምፓኒ ታያለ፣ 50 ሬስቶራንት ታያለ፣ 50 ናይት ክለብ ታያለ፣ 50 ላውንደሪ ትከፍታለ። ከዛ ውስጥ ግን 2 ዓመት የሚቆዩ ቢዝነሶች አናይም። ኮሚኒቲያችን ውስጥም ራሱ ብዙ ኤግዛምፕል ማየት ይቻላል። ምን ያህል ናይት ክለብስ በዚህ 2 ዓመት ተዘግተዋል፣ ምን ያህል ሬስቶራንቶች ተዘግተዋል፣ ምን ያህል ጀነራል ትሬዲንጎች ተዘግተዋል ወይም ንግድ ፍቃድ መልሰዋል፣ ምን ያህል የብሮከሬጅ ኤጀንሲዎች እየሰሩ ነው። እነዚህን ነገሮች ስታየው ኢምፐልሲቭ የሆነ ኢንቨስትመንትም ወርዝለስ ነው ማለት ነው። ተመልካቾቻችን እንግዲህ ከዮናስ ጋር የነበረን ቆይታ ይህንን ይመስላል። ከኛ ጋር መመካከር እንዲሁም ወደ ዩናይትድ አረብ ኤምሬትስ መታችሁ በተለያዩ አይነት የንግድ ዘርፎች መሰማራት የምትፈልጉ ከታች በተቀመጡት ስልክ ቁጥሮቻችን እንዲሁም በኢሜይላችን ኮሚኒኬት ብታደርጉን ዘወትር ፈጥነን ምላሻችንን እንሰጣችኋለን። አመሰግናለሁ።